በዛሬው ቪዲዮአችን ደግሞ youth እና youthful የሚሉትን ቃላት ልዩነታቸውን እናያለን። youth ሁለት ትርጉሞች አሉት። አንደኛው የወጣትነት ጊዜ ማለት ነው። ሁለተኛው ደግሞ ወጣቱ ስንል እንጠቀመዋለን። ለምሳሌ እንደዚህ ማለት ትችላላችሁ። I spent my youth in Ethiopia. ወጣትነቴን ያሳለፍኩት ኢትዮጵያ ነው እያላችሁ ነው። Right? I learned English in my youth. በወጣትነቴ ነው እንግሊዝኛ የተማርኩት። በወጣትነቴ ነው ያገባሁት ስትሉ I got married in my youth ብላችሁ መጠቀም ትችላላችሁ። ሌላው ግን ቅድም እንዳልኳችሁ ወጣቱ ብለን አጠቃላይ ያለውን younger generationን አድሬስ ማድረግ ስንፈልግ the youth ብለን እንደ plural እንጠቀመዋለን። ለምሳሌ ወጣቱ ሶሻል ሚዲያ ላይ ንቁ ነው፣ በንቃት ይሳተፋል ማለት ስንፈልግ the youth are active on social media ማለት እንችላለን። ወይም የዛሬ ወጣት ስንል today's youth are active on social media ብለን መጠቀም እንችላለን ማለት ነው። ሌላው youthful ማለት የወጣትነት ካራክተር ወጣት የሚመስል ማለት ነው። ለምሳሌ you look youthful today ወጣት መስለሃል። የወጣት ፊት አላት ስንል she has a youthful face ማለት እንችላለን። የወጣት ፊት አላት. You have a youthful face but you're like 61, right? Damn. የወጣት ፌስ አለ፣ የወጣት ፊት አለ እያለን ነው ማለት ነው። That outfit looks youthful. ያኛው አለባበስ የወጣት ይመስላል እንላለን። ለምሳሌ ሽማግሌ ሰው እንደው ፍንዳታ ይሆናል አይደል? እንደዚህ ተቀዳደደ ምናምን ሱሪ ለብሶ ካያችሁ damn that outfit looks youthful ብላችሁ መጠቀም ትችላላችሁ ማለት ነው። ሶ የዩት ሁለቱ ትርጉሞች አንደኛው በወጣትነት ጊዜ፣ ሁለተኛው ወጣቱ youthful ማለት ደግሞ የወጣት ካራክተር ወይም ወጣት የሚመስል እንደ adjective እንጠቀመዋለን ማለት ነው። That's all I have for today. See you next time.